ሰላም ሰላም እንዴት ናችሁ? ውድ ቻናሌ ቤተሰቦች እንዲሁም አዲሶች እኔ ልዑል እግዚአብሔር የተመሰገነ ይሁን ደህና ነኝ። በመጀመሪያ ወደዚህ ቻናል እንኳን በደህና መጣችሁ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ የምትለዋ ምልክት ትጫኑና በመቀጠል የደውል ምልክቷን በመጫን ዘወትር የምለቃቸውን ቪዲዮዎች ወደ እናንተ እንዲደርስና የዘወትር ተከታታዮቼ ትሆኑ ዘንድ በአክብሮት ጋብዛችኋለሁ። እንግዲህ ዛሬ ይዤላችሁ የመጣሁት ሽምብራሳ እንዴት እንደምንሰራ ነው። እንግዲህ ተሰርቶ ሲያልቅ እንደምታዩት ይሄን ይመስላል። በመቀጠል ደግሞ ወደ ስራችን እንገባና እንዴት እንደሚሰራ አሳያችኋለሁ ማለት ነው። አታውቁትም ማለት አይደለም፣ ሁሉም ሰው የሚያውቀው ነው። ግን የኔን አሰራር ላሳያችሁ በሚል ነው። እንግዲህ ወደ ስራው ስንገባ አሁን የሚያስፈልገን የሽምብራሳ ዱቄት ያስፈልገናል ማለት ነው። የሽምብራ ዱቄት፣ የሽምብራሳ ሳይሆን የሽምብራ ዱቄት ያስፈልገናል። እሱን ተጠቅሜያለሁ። በመቀጠል ደግሞ ጨው አድርጌያለሁ። ጨው ያስፈልገናል። ከዛ ደግሞ ዘይት አድርጌያለሁ። ዘይት 1-3-4 የሾርባ ማንኪያ እያየን እንጨምራለን ማለት ነው። ለማውካት የሚያመቸው ዘይት በርከት ሲል ነው እና ፍርክስክስ እንዳይል ይረዳናል ብስኩቱን ስንሰራ ማለት ነው። 1 የሻይ ማንኪያ ደግሞ ኮረሪማ እናድርጋለን። የተፈጨ ኮረሪማ አንድ ላይ ሚክስ እናድርጋቸዋለን። እንግዲህ እንደምታዩት በደንብ መታሸት አለበት። እንግዲህ ፍርፍር የሚል ከሆነ ያዝ እንዲያደርግልን ዘይት መጨመር ያስፈልገናል። ዘይት በርከት አድርገን የምናቦካው ከሆነ ብስኩቱም የመሰባበር ነገር አይኖረውም ማለት ነው። እንግዲህ ይኸው እንደምታዩት ለስለስ ብሎ አብኩቸዋለሁ። በደንብ ሚክስ አድርጌዋለሁ፣ አሽቸዋለሁ ማለት ነው። ይኸው እንደምታዩት ግላቬ ላይ አይቀርም። ያ ማለት በደንብ ዘይት ስላለው ማለት ነው። እንግዲህ ይሄንን ይመስላል። እንግዲህ በዚህ መልኩ አብኩቼ ጨርሻለሁ። በመቀጠል ደግሞ እንግዲህ ምንሰራበት እቃችንን እናዘጋጅና እሱ ላይ በዚህ በመዳመጫው እዳምጠዋለሁ። ልክ ሌላ ዳቦ ብስኩት ምናምን እንደምንሰራው አድርገን ለመስራት ዲዛይን ለማውጣት እንዲያመቸን ማለት ነው ይሄንን የተጠቀምኩት። እንግዲህ በዚህ መልኩ አድርገን ካጠፈጠፍን በኋላ ልክ እንደ ቂጣ ከዳመጥነው በኋላ ወደ ቅርጽ ማውጣቱ እንገባለን። በምትፈልጉት አይነት ቅርጽ ማውጣት ይቻላል እንደምትችሉት። እንግዲህ እኔ በዚህ መልኩ ነው ቅርጽ እያወጣው ያለሁት፣ ግን በጣም ጥሩ ሆኖ ወጥቶልኛል። ባላችሁ ነገር ቅርጽ ማውጣት፣ በእጃችሁ ቅርጽ ማስያዝ፣ የተለያየ ነገር ማድረግ ይቻላል ማለት ነው። እዚህ ላይ እንግዲህ እኔ በዚህኛው ተጠቅሜያለሁ። በጣም ጥሩ ሆኖ ነው የወጣልኝ። እንግዲህ ታዩታላችሁ በመቀጠል የምንሰራውን ነገር። እንግዲህ በዚህ መልኩ ቅርጽ አውጥቼ ጨርሻለሁ። እንደምታዩት ነው። በተለያየ ነገር አድርጌ በራሴ በምችለው ፈጠራ ነው። በራሳችሁ በምትችሉት ነገር ማድረግ ትችላላችሁ። እና አሁን ደግሞ ኦቭን ውስጥ ለመክተት የኦቭን እቃችንን እናዘጋጅና እዛ ላይ እናድርገዋለን። ኦቭን ውስጥ ለ30 ደቂቃ ለ35 ደቂቃ ያህል እናቆየዋለን ማለት ነው። በ350 ዲግሪ ፋራናይት ላይ አድርገን እናቆየዋለን። እንግዲህ አቆይቼው ተመልሻለሁ። እንደምታዩት ይኸው ብስኩት ኩኪ ነው የሚመስለው። ኩኪ መስሎ ወጥቶልኛል። ልክ
በቃ በጣም የሚያምር አይነት ኩኪ ነው የመሰለልኝ። እሱን ጨርሻለሁ። ወደ የሚቀጥለው ስራችን ደግሞ ስንገባ ቀይ ሽንኩርት ፈጭቼ አዘጋጅቻለሁኝ። ከዛ ደግሞ ካሮቴን ቆራርጬ አዘጋጅቻለሁ። የቆራረጥኩትን ካሮት ወደ መፍጫ አድርጌ እፈጫለሁ። በደንብ እንፈጫለን ማለት ነው። ከሽንኩርቱ ጋር አንድ ላይ ለመስራት ያመቸናል እና ቴስቱንም በጣም ነው የሚያጣፍጠው። እኔ ብዙ ጊዜ ቀይ ወጥ ስሰራ እንደዚህ እያደረኩኝ እሰራለሁ እና በዚህ መልኩ ብታዩት ብትሞክሩት በጣም ተወዱታላችሁ ብዬ አስባለሁኝ። እንግዲህ በዚህ መልኩ ፈጭቼ ጨርሻለሁ። አሁን ድስታችንን አዘጋጅተን እንግዲህ ወደ ማቁላላቱ እንገባለን ማለት ነው። እንግዲህ ሽንኩርታችንን እናድርጋለን። ካሮታችንን በመቀጠል ደግሞ ካሮታችንን አድርገን አንድ ላይ እናበስለዋለን። ይሄንን አሰራር መቼም ሁሉም ሰው ያውቀዋል። እኔ ደግሞ የቤቴን ሙያ ላሳያችሁ ብዬ ነው ይሄንን ያቀረብኩላችሁ እንጂ የሁሉም ሰው የተለያየ ነገር ስላለው የራሱ። እንግዲህ እኔ በዚህ መልኩ ነው የምሰራው። በዚህ መልኩ ብትሞክሩት በጣም ተወዱታላችሁ ብዬ አስባለሁ። ትንሽ ሽንኩርታችንና ካሮታችን ትንሽ ከበሰለ በኋላ አይተን ትንሽ ማለት ነው አንድ ላይ ካዋሃድ ነው በኋላ ከዛ በኋላ በርበሬ ያስፈልገናል። እንግዲህ እሱንም መጠኑን መንገድ ላይ ያስፈልገኝ ይችላል። በቤታችሁ አንዳንድ ሰው ቀይ ሲሆን ይወዳል፣ አንዳንድ ሰው ደግሞ በጣም ሳይቀላ ነው የሚወደውና እኔ 2 ከሾርባ ማንኪያ ከፍ ያለ እንደ ጭልፋ ማለት ይቻላል 2 እሱን ተጠቅሜያለሁ። በመቀጠል ደግሞ ይሄ የጠርሙሱን ቶሜቶ ፔስት እሱን ተጠቅሜያለሁ 2 ማንኪያ አድርጌያለሁ። አንድ ላይ ሁሉንም ሚክስ አድርገን በደንብ እናበስለዋለን አንድ ላይ ማለት ነው። እኔ ዘይት ወደ መጨረሻ አካባቢ ነው የምጨምረው፣ ምክንያቱም እንትን እንዳይል አለ አይደለ በጣም ዘይቱ እሳት በጣም እንዳይመታው ስለምፈልግ ነው ይሄን የምጠቀመው። እንደ ኢትዮጵያው ግን መጠቀም የምትፈልጉ ከሆነ ማለት ኢትዮጵያ ያለን ሁሉንም ነገር መጀመሪያ ሽንኩርቱን እናቁላላለን። በመቀጠል ደግሞ በርበሬውን፣ ከዛ ደግሞ እሱን ደግሞ አድርገን ዘይት አድርገን አንድ ላይ ነው የምናቁላላው ማለት ነው። እሱ አንደኛ ጊዜ ቆጣቢም አይደለም ለኔ ማለት ነው። ሁለተኛ ደግሞ ብዙ ነገሩን አውጥተን በእሳት አስመትተን ኒውትሪሽኑ ሁሉ ከወጣ በኋላ ነው እኛ ምን በላው ማለት ነው ምን መገበውና ያ ነው ብዬ ስለማስብ ዘይቶች ደግሞ ብዙ ጊዜ ያን ያህል እሳት ከመታቸው ጥሩ አይሆኑም። አክቹሊ እኔ እንትን ነው የምጠቀመው አቮካዶ ኦይል ነው የምጠቀመው። እሱ እሳት ይችላል፣ እሳትን በደንብ ቢመታው ችግር የለውም። ይሄ ግን እኔ በርከት አድርጌ ስለሰራሁት እያሞቀን በምንጠቀምበት ሰዓት የዛኔም እሳት ሊነካው ነው። አሁንም ብዙ ላበስለው ነው ያን በማለት ነው እንግዲህ ዘይቱን ወደ መጨረሻ አካባቢ ምከተው ማለት ነው። እንግዲህ 1 ማንኪያ ደግሞ 1 የሾርባ ማንኪያ የሚሆን ነጭ ሽንኩርትና ዝንጅብል አብሮ የተፈጫለኝ እሱን ጨምሬያለሁ። በመቀጠል ደግሞ እንደምታዩት ይሄ ኩኪ የመሰለ ነገር በጣም ደስ የሚል በጣም ጥሩ ሆኖ ነው የወጣልኝና ደረቅ ብሏል። በቃ ኩኪ ነው የሚመስለው። እሱን አቁላልተን ከጨረስን በኋላ በደንብ አቁላልተን በደንብ አሽተን ነው እንግዲህ በደንብ የምናቁላለው ልክ ዶሮ ወጥ እንደምንሰራው ማለት ነው። እንደሱ ካደረግነው በኋላ እሱን ከጨረስን በኋላ ይሄ የሽምብራውን ዲዛይን ያወጣነውን እሱን እንጨምራለን ማለት ነው። ተንተክትኮ ካበቃ በኋላ ትንሽ ቆይተን በጣም ትኩስ እያለ አብረው እንዲንተከተክ ማድረግ አያስፈልገንም፣ ምክንያቱም አብስለነዋል ኦልሬዲ ኦቨን ውስጥ ከተን በስሏል። እንግዲህ እንደምታዩት ሆኖ ጨርሻለሁ ማለት ነው። እንግዲህ ደግሞ ይሄችን አይብ ያቀረብኩት በካሊፍላወር የሰራሁት ነው። ጾም የለውም።
ጾም ያለው ነው የሚመስለው ትክክለኛ አይብ ነው የሚመስለው ቴስቱም እንደዛ ነው የሚመስለው በጣም ነው የምትወዱት እንግዲህ ሊንኩን አስቀምጥላችኋለሁ አንድ ቦታ እሱን ይሰራውታልኝ በጣም ቆንጆ ነው እሱን ሞክሩት ብዬ እላለሁኝ እንግዲህ ሰራውት ይሄን ይመስላል I hope ቪዲዮን ትወዱታላችሁ እና ከወደዳችሁት ደግሞ ሰብስክራይብ ላይክ ሼር ማድረግን አትርሱ በሚቀጥለው ቪዲዮ እስከምንገናኝ ድረስ ቻው ቻው